ኤአይ ከኒውክለር ቦምብ በላይ አደገኛ ነው እና ማንም ደግሞ ሊቆጣጠረው አይችልም። የኒውክለር ቦምብ ቢወነጨፍ መቆጣጠሪያው በሰው እጅ ነው። እጅግ የረቀቀ አርቲፊሻል ኢንቴሊጀንስ ወይም ሱፐር ኤአይ ሲለቀቅ ግን የሰው ልጅ እጁን አጣጥፎ ተመልካች ብቻ ነው የሚሆነው። አብዛኛው ሰው ኤአይ ልክ እንደ ፈጣን ኮምፒውተር ያስበዋል። ነገር ግን ኤአይ በታሪክ ውስጥ የራሱን ማጥፊያ ብልጠት ተጠቅሞ ማለፍ የሚችል የመጀመሪያው ቴክኖሎጂ ነው። የሰውን ቁልፍ መጫን ከሚፈልግ ቦምብ በተለየ የረቀቀው ኤአይ ከእጅ መሳሪያነት ወደ ራሱን ችሎ ውሳኔ ሰጭነት እየተቀየረ ነው። እንደውም አንድ ጥናት ላይ ምን ይላል? ከእናንተ 1 ሚሊዮን ጊዜ የበለጠ ብልጥ የሆነ ነገር ለዘላለም ልትቆጣጠሩት አትችሉም ይላል። እነዚህን ኤአይ ከኢንተርኔት ጋር አገናኘናቸው፣ የራሳቸውን ኮድ የመጻፍ ችሎታ ሰጠናቸው፣ እናም የደህንነት ፍሬኖቹን ቸላል ናቸው። አሁን ያለንበት ሁኔታ ትልልቅ የቴክኖሎጂ ኩባንያዎች እነሱ ራሳቸው ወደማይረዱት መስመር እሽቅድድም የገቡበት አስገዳጅ አጣብቂኝ ውስጥ ነው። አሁን ያለነው ናሮ ኤአይ ላይ ነው። ቀጥሎ ኤጂአይ፣ ከዛ ደግሞ ሱፐር ኢንቴሊጀንስ ላይ ስንደርስ ከዚህ በፊት አይተነው ከምናውቀው በላይ በፍጥነት የሚጓዝ ስርዓት ሲወለድ የምናየው ይሆናል። እድሜ ይስጠን። ስለ ቴክኖሎጂ ኢንተረስትድ ከሆናችሁ ፎሎን አፍያድ። ፒስ አውት።